ጤና ጣቢያችን እንደማንኛውም ጤና ጣቢያ የተሟላ አገልግሎት የሚሰጥ ጤና ጣቢያ ነው። ቂርቆስ ክፍለ ከተማ ላይ ካሉ ጤና ጣቢያዎች አንዱ ከሰባቱ አንዱ ወረዳ 3 ጤና ጣቢያ ወይም ጎተራ ማሳለቂያ ጤና ጣቢያ ነው። እዚህ ጤና ጣቢያ ላይ እንግዲህ እናቶችና ህፃናት አገልግሎት ሙሉ በሙሉ ይሰጣል። የነፍሰ ጡር ክትትልን ጀምሮ እስከ ወሊድ ድረስ የነፃ አገልግሎት የሚሰጥበት አገልግሎት ነው። አንደኛው እና ሌላኛው የፅንስ ማቋረጥ አገልግሎት፣ የቤተሰብ ምጣኔ አገልግሎት እና እናቶችና ህፃናትን የሚመለከት ሙሉ በሙሉ ሁሉም አገልግሎት ይሰጣሉ። ሌላው የተመላላሽ ህክምና አገልግሎት ነው። የተመላላሽ ህክምና አገልግሎታችን እንግዲህ ከተመላላሽ ህክምና ጀምሮ የላቦራቶሪ ምርመራ፣ የተሟላ ምርመራ እንሰጣለን። የፋርማሲ አገልግሎት ወይም የመድኃኒት ዕደላ እንሰጣለን። ሌላኛው የከተማ ጤና ኤክስቴንሽን ፕሮግራም በጤና ጣቢያችን ይሰጣል። ይሄም እንግዲህ ሀገራችን የያዘችውን የመከላከል ፖሊሲን ለመተግበር የምንጠቀምበት አንደኛው ነው። ከተማ ጤና ኤክስቴንሽን ፕሮግራም ቤት ለቤት ማህበረሰቡ ጋር የምንደርስበትና በሽታን የምንከላከልበት ፕሮግራማችን ነው። እሱም አንደኛው አገልግሎታችን ነው። እንግዲህ ከሞላ ጎደል ጤና ጣቢያችን አጠቃላይ በአዲስ አበባ ላይ ባሉ ጤና ጣቢያዎች የሚሰጡ አገልግሎቶችን እየሰጠን እንገኛለን ማለት ነው። እንግዲህ ጤና ጣቢያችን ያው በተለይ ዘንድሮ ከ2017 እና 16 በተቻለ አቅም ጤና ጣቢያችን ሳቢ፣ ምቹ፣ ከብክለት የጸዳ ለማድረግ ብዙ ነገሮችን እየተጠቀምን ያለ ነው። በተለይ ዘንድሮ 2017 ጽዱ የሆነ ተቋም ለመፍጠር ብዙ እንቅስቃሴዎችን እያደረግን ነው። አንደኛውና ዋነኛው እንደምታዩት ግቢው ሲገባ ጀምሮ ማራኪ እንዲሆን፣ ተገልጋይን እንዲስብ በተለይ ገና በሽተኛ ወይም ህሙማን መጥተው የሚስተናገዱበት የካርድ ክፍል ወይም ደግሞ ህሙማን መቆያ ቦታ ነው፣ ዌይቲንግ ኤሪያ የምንለው ማለት ነው። እሱን በሚገባ መልኩ ከክፍለ ከተማ ጤና ጽሕፈት ቤት ጋር በመተባበር በአግባቡ ለተገልጋይ ምቹ እንዲሆን አድርገናል። ሌላኛው አጠቃላይ ግቢውን ዞራችሁ ትመለከቱታላችሁ። ጽዱ፣ ምቹ እንዲሆን አድርገናል። በተለይ ካሽ ኢኒሼቲቭ ተብሎ እንደ ጤና የሚወሰዳለ እሱ ላይ ግቢው አረንጓዴ እንዲሆን ባለም ቦታ በተቻለ አቅም በጀርባ በኩል ለመስራት ሞክረናል። ሌላው የተገልጋይ መጸዳጃ ቤት በጣም ጥሩ ያልነበረ ቢሆንም ዘንድሮ ግን በሚገባ ንጹህ የሆነ የተገልጋይ መጸዳጃ ቤት ሰርተናል። በተጨማሪም ሰራተኛው የሚስተናገድበት ወይም ሰራተኛው የሚጠቀምበትን መጸዳጃ ቤት በአግባቡ ማራኪ እንዲሆን ለማድረግ ተሞክሯል። ሌላው እንግዲህ ቴክኖሎጂን በተመለከተ ተቋማችን የኤኤምአር ወይንም ደግሞ በዚህ በቴክኖሎጂ የተደገፈ የህሙማን ሕክምና መስጠት ጀምሯል። ከሐምሌ 2016 ጀምሮ እየሰጠን ያገኘ ነው። አሁን ላይ ሙሉ በሙሉ በኤኤምአር ኢምፕሊመንት አድርገን እየሰራን ያለ ነው። ሙሉ ክፍሎች ኮምፒውተር አላቸው። ስለዚህ ከካርድ ክፍል ጀምሮ እስከ ላቦራቶሪ፣ ፋርማሲ፣ ህሙማን ክፍሎች ወይም መታከሚያ ክፍሎች በሙሉ የኮምፒውተር አገልግሎት ነው የሚሰጡት። በቴክኖሎጂ የተደገፈ አገልግሎት ለመስጠት እንደዚህ እየሰራን ያለ ነው። ሌላው ምንድነው? በግብአትም ደረጃ ዘንድሮ እንግዲህ ከመንግስት የተመደበልንን በጀት ለመጠቀም ሞክረናል። የተሻለ በጀት ዓመት የምንለው ነው። በተለይ በጀት አመዳደብ ላይ ዘንድሮ ከክፍለ ከተማ ጥሩ በጀት ነው የተመደበልን። የላቦራቶሪ ኢኩዊፕመንቶችን ሆርሞናል ማሽን አስገብተናል። ዛሬም እንደምታዩት የአውቶክሌቭ ማሽን እየተተከለ ነው ያለው። አውቶክሌቭ በጤና ጣቢያችን ትንሽ ችግር ነበረብን። አሁን ላይ ግን በራሳችን ገቢ ገዝተን አውቶክሌቭ ወደ እንትን አድርገናል። ሌላው ማሽን የላቦራቶሪ ማሽኖች፣ የሲቢሲ የኬሚስትሪ ማሽኖች በሚገባ አገልግሎት እየሰጡ ይገኛሉ እና ቴክኖሎጂን በተመለከተ የላቦራቶሪ ሕክምናንም በተመለከተ አሁን ላይ የተሻለ አገልግሎት እንደ ጤና ጣቢያ ማህበረሰቡ እንዲያገኝ ከኛ የሚጠበቅብን አገልግሎት እየሰጠን ነው ብለን ነው የምናስበው። በዚህ ክፍል ውስጥ አገልግሎት የምንሰጠው የወጣቶች እና ከ10 ዓመት እስከ 24 ዓመት የሚደርሱ ናቸው። በዚህ እድሜ ክልል ውስጥ የሚገኙ ማንኛውም ወጣት የታመመውን ነገር በዚህ ክፍል ላይ ነው የምንሰራው። ስፔሻሊ ለወጣቶች የተለየ ክፍል ተደርጓል። ይህ የተደረገበት ምክንያት በኤችአይቪ ኦር በሌላ ነገር በኢስቲአይ ምናምን የሚጠቁትን በዚህ ክፍል ሚስጥራዊነት ተጠብቆ ክፍላችንም ግቢ ያለው ለብቻው ለነሱ እንዲመቹ ተደርጎ የተሰራ ክፍል ነው።
ክፍል ዌቲንግ ኤሪያቸው ተለይቶላቸዋል። የሚቀመጡበት ከትልልቅ ሰዎች ጋር አይገናኙም። ለብቻው ግቢ ያለው የሚያስፈልጋቸው ማቴሪያሎች እዛ ጋር አለላቸው። HIV መመርመር ቢፈልጉም የወሊድ መከላከያ መጠቀም ቢፈልጉም እዚህ ደግሞ አልመች ካለ በየትምህርት ቤቱና በወጣት ማዕከል ስለምንሄድ እናገኛቸዋለን። እንደ ጤና ጣቢያ የሚቻለውን እየተደረገ ነው። እንግዲህ በጎ አድራጎት ስራዎችን ስንመለከት አብዛኛው ከወረዳው ጋራ በመተባበር ነው የምንሰራው። በተለይ አሁን ላይ የኛ የከተማ ጤና ኤክስቴንሽን ፕሮግራሙ ወይም የፋሚሊ ሄልዝ ቲም የሚባለው ማህበረሰቡ ጋር ስለሚደርስ የማህበረሰቡን ችግር ሙሉ በሙሉ ለማየት እንትኑ አለው አጋጣሚው አለው። ስለዚህ ማህበረሰቡ ላይ አንደኛ ቤታቸው ላይ ተኝተው የሕክምና አገልግሎት ማግኘት የማይችሉ ህብረተሰቦችን እዛው ቤታቸው እየሄድን ሕክምና እየሰጠን እንገኛለን። በተለይ አልጋ ይዘው የአልጋ ቁራኛ የሆኑ ነገር ግን አገልግሎት ማግኘት ያልቻሉ ህብረተሰብ ክፍሎች በእኛ አማካኝነት ባለሙያ መድበን እየሰጠን የምንገኘው። ሌላው በቋሚነት በ3 ወር ደም ልገሳ ፕሮግራም ጤና ባለሙያውም ሆነ የአስተዳደር ሰራተኛው እንደ ጤና ጣቢያ እየሰጠ ነው የሚገኘው። ሌላው በዓላትን ተንተርሰን ብዙ ጊዜ ማዕድ ማጋራት ላይ የበኩላችንን አስተዋጽኦ እያደረግን ያለ ነው። ከዛ በተረፈ በኤችአይቪ ወላጆቻቸውን ያጡ ህፃናት ወደ 8 ህፃናት እንደ ጤና ጣቢያ ወርሃዊ ገቢ መድበንላቸው በየወሩ ከሰራተኛው እየተቆረጠ የበጎ አድራጎት ስራዎችን እየሰራን ያለ ነው።